ሰላም እንዴት ናችሁ? ስሜ ሙሉቀን በሆነ ባላለው ተወልጄ ያደኩት እዚሁ አርባ ምንጭ ከተማ ሻራ ቀበሌ ነው። ምኖረው እዚህ ነው። ጊታሮችን እሰራለሁ። ቦክስ ጊታር፣ ኤሌክትሪክ ጊታር እንዲሁም ደግሞ ደብል ኔክ ጊታሮችን በመስራት እታወቃለሁ። ወደዚህ ስራ የገባሁት ገና ልጅ እያለሁ ጊታር ለመጫወት በጣም ጉጉት ስለነበረኝ ጊታሮችን ለመጫወት ቸርች እየሄድኩኝ ሙከራ ያደረኩኝ ነበር እና ጊታር እጥረት እንዳለ ነበር ያየሁት በዛ ጊዜ። በግል ለመጫወት የሚፈልጉም ቸርቾችን በጣም ሲቸገሩ አይቼ ጊታሮቹ ደግሞ የሚሰሩት ከእንጨት ስለሆነ እኔ ደግሞ እንጨት ስራ እየሰራው ስላደኩኝ ይሄን ነገር መሞከር ስላለብኝ ብዬ ነውና ያን ችግር ለመቅረፍ ብዬ ነው ወደ ስራ የገባሁት። ወደ ጊታር ስራ የመጣሁት 2009 ላይ ነበር። ያን ጊዜ ምንም አይነት ስለ ጊታር ግንዛቤ አልነበረኝም። መጫወቱ እንጂ ከምን ይሰራል ምንድነው የሚጠቀሙት ሲስተም ምናምን ነገር አልነበረኝም እና ኖርማሊ 2009 ላይ ያየሁትን ዝም ብዬ እስኪ ለሞክረው አይነት ነገር 2009 ላይ ሞከርኩኝ ጀመርኩኝ። በዛ ጊዜ ግን ወርልድ ስታንዳርድ አቺቭ ማድረግን አልቻልኩም because ብዙ ነገር ይቀረኝ ነበር። ቪዲዮችን ማየት ይጠበቅብኝ ነበር። ጊታር ላይ ስንመጣ ስለ ሳውንድ ማወቅ ያስፈልጋል፣ ስለ ቫይብሬሽን ማወቅ ያስፈልጋል፣ የተለያዩ ስለ ፊዚክስ አንግል ምናምን ነገር ማወቅ ያስፈልጋል። ሶ እነዛን ነገር ለማካተት ቪዲዮችን ማየት ጀመርኩ። ትናንሽ ቀስ ያልኩኝ ኖርማል ሌላ ሰው መጠቀም ባይችልም እኔ ራሴ መጠቀሙን ጊታር ሰራው። ከዛ ሰዎችን ደግሞ ተጠቃሚ ለማድረግ ምንድነው ጀነራል ስታንዳርዱ ስለ ጊታር ምንድነው በአለም ላይ ያለው ስታንዳርድ ምንድነው ምን መሆን አለበት ሌሎቹ መጠቀም እንዲችሉ ምንድነው መሟላት ያለበት ስለዚህ ያን ነገር ማጥናት ጀመርኩ። ስለዚህ ጊታሩን ኖርማሊ ከውጪ ከሚገቡ ጊታር ስታንዳርዶች ጋር ማች እንዲያደርግ ያው ብዙ ቪዲዮችን አይቼ ቀስ ያልኩኝ ነው እንግዲህ ወደዚህ ስራ የመጣሁት ማለት ነው። ከውጪ የመጡ ጊታሮቹ 24000 25000 22000 20000 እንደዛ ነገር ናቸው እና እኔ ጋር የሚሰሩት ደግሞ ከ50% በላይ ቀነሱ ናቸው። just like አሁን 10000 ያለ እኔ ጋር 11000 ያለ 12000 ያለ ጊታሮቹ እንደዛ ናቸው። just አሁን ገንዘቡን ከማግኘት ይልቅ ደስ የሚለው ነገር እኔ በራሴ አገላለጽ አሁን እኔ ባደረኩት ነገር ሰዎች ሌሎች ተጠቃሚ መሆን ሲችሉ ለሌላው ከችግር መፈታት መሆን ሲችል አሁን መፈታት ሲችል በጣም ኳሊቲ ያለው ጊታር በተሆኑ ያሉ ጊታሮችን ሀገር ውስጥ ያሉ እንጨቶችን በመጠቀም በኢትዮጵያ የተሰሩ ሙዚቃ መሳሪያዎችን ለዓለም ማስተዋወቅና ጊታር ብራንድ የሆኑ ጊታሮችን አሪፍ ጥራት ያላቸውን ኳሊቲ ያላቸውን ጊታሮችን ከሚያመርቱ ሀገራቶች ኢትዮጵያን አንዷ ማድረግ ነው። even ደግሞ በአለም ላይ የሀገራችን የኢትዮጵያን ሙዚቃ መሳሪያ በጣም ማስተዋወቅ አለብን።